የተባባልነው ለውጥ ያስፈራል። አዎ ያስፈራል። ግን ደግሞ ይሄኛውን ፍርሃቱን ደግሞ እንዴት ነው ጥሰን የምናልፈው የሚለው ነገር የመጀመሪያው ነገር ያስፈራል። ሲጀመርም አዲስ ነገር ያስፈራል እኮ። አዲስ ነገር ሲጀመር አዲስ ሀሳብ ራሱ ማሰብ ሲጀመር ይሄ እኮ የሰይጣን ሊሆን ይችላል፣ ይሄ እኮ የእንትን ሊሆን ይችላል ብሎ ሀሳቡ ራሱ የሚያስፈራበት ጊዜ ላይ ነው ያለው። አንዳንድ ጊዜ ሀሳቡም ያስፈራ ፕላስ ደግሞ ውድቀቱም ያስፈራ። ስለዚህ ብዙ ሰዎች ከእንደዚህ አንጻር ለውጥን ይፈራል፣ ግን በልባቸው ይፈልጋሉ። ተግባር ላይ ሲደርሱ ደግሞ ወገቤን ያዙኝ የሚል አይነት። ሰላም እንኳን ደህና መጣችሁ። ሁላችሁም ባላችሁበት ሰላማችሁ ብዝት ይበልላችሁ። እንግዲህ ዛሬ የሚገርም ቆይታ እናደርጋለን። የሚገራርሙ ደግሞ እንግዶችን ይዤ መጥቻለሁ። ቀጥሎ ደግሞ የሚጠይቃችሁ ለብዙዎች ጋር እንዲደርስ ይሄንን ቻናል ሰብስክራይብ አድርጉ፣ ለብዙዎች እንዲደርስ ደግሞ ሼር አድርጉ፣ ላይክ አድርጉ። እንዲሁም ደግሞ ሐሳባችሁን ደግሞ ኮሜንት ላይ አጋሩ። ዛሬ የሚገራርም እንግዳ ነው ይዤ መጣሁት። እንግዲህ እንግዶቹ ደግሞ ራሳቸውን በማስተዋወቅ ይጀምራሉ ማለት ነው። ኦኬ፣ አመሰግናለሁ በዚህ መልኩ ስለጋበዝከኝ። እኔ ቶላ እባላለሁ። የፐርሰናል ዴቨሎፕመንት ትሬኒንግ ላይ ነው የሚሰራውና ከዚህ የአንተ ቻናል ላይ ስለተጋበዝኩኝ በጣም ደስ ብሎኛል። ቴንክ ዩ። አመሰግናለሁ ቶላ። ቀጥሎ ደግሞ አንድ እንግዳ አለ። አመሰግናለሁ። ዛሬ በዚህ መልኩ በአንተ ሚዲያ ላይ በመምጣቴ እጅግ በጣም ደስ ብሎኛል። እኔ ንጉሱ መገርሳ እባላለሁ፣ እዚሁ ከኢትዮጵያ ማለት ነው። ያለው ቆይታ ደግሞ ቆንጆ እንደሚሆን ተስፋ አደርጋለሁ። አመሰግናለሁ። በጣም ጥሩ። ስለዚህ አንድ ዛሬ በጣም የሚገራርም ቆይታ እናደርጋለን። ከዛ ውስጥ አንደኛ ላይ ዛሬ ስለ ለውጥ ላይ እናወራለን። ብዙ ጊዜ ለውጥ ያስፈራል። ለውጥ ለምንድን ነው የሚያስፈራል? ከቶላ እንጀምር። ብዙ ሰዎች ለምንድን ነው ለውጥን? አመሰግናለሁ። የሚገርመው ነገር አሁን ስለ ለውጥ ሲወራ ቃሉ በጣም ይመቻል። ሁሉም ሰዎች ደግሞ ለውጥን ይፈልጋሉ። አሁን ማንኛውንም ሰው ስለ ለውጥ ስናወራና ብንጠይቃቸው ሁሉም ሰዎች መለወጥ እንፈልጋለን ብለው ያወራሉ። ግን ለውጥ ውስጥ ደግሞ ስንጀምርና ወደ ለውጡ ጎዳና ስንገባ ለውጡ መንገዱ ተመቻቸ አይደለም፣ ምቹ አይደለም ማለት ነው። ለምን? በውስጥ የሚያናውጡ ነገሮች አሉ ወደ ለውጥ ጎዳና ስንገባ። ስለዚህ ሰዎች ለውጡን እየፈለጉ ግን እዛ ውስጥ ደግሞ የሚያናውጡ ነገሮችን ስለማይፈልጉ፣ ይሄ ማለት ሁሉም ሰው እድገት ይፈልጋል። ግን ደግሞ ሰዎች ያልገባቸው ነገር እድገትን እየፈለጉ ዋጋ መክፈልን ደግሞ ስለማይፈልጉ፣ ስለዚህ ስለማይመች ህይወት አልጋ በአልጋ አይደለችም ይባላል። ይህ ሳክሪፋይስ የሚባለውን ነገር መክፈል ስለማይፈልጉ ለውጥ ደግሞ እንደዚህ አይነት ሰዎችን አትፈልግም። ከጅምሩ ምን ትፈልጋለች? ለውጥ የተዘጋጁ ሰዎችን ትፈልጋለች። ዝግጁነታቸውን ደግሞ የሚያሳዩት ምንድን ነው ማለት ነው? አንድ ቻሌንጅ ከመጣ ወደ ለውጡ ጎዳና ሲገቡና ሲሰሩ ያ ፈተናው ከመጣባቸው ከጸኑ ዝግጁ ናቸው ማለት ነው። ቀድሞውኑ ወደ ለውጡ ጎዳና ሲገቡ ይሄ ነገር እንደሚመጣባቸው ቀድሞ ማወቅ አለባቸው። ካላወቁት ደግሞ መንገዱ ቀና ይመስላቸዋል። ይሄ ማለት በቃ ይሄ አባጣ ጎርባጣ የሚባለውን ነገር ምንም ያሌለው ይመስላቸዋል ውጭ ሆኑ ሲያስቡ ማለት ነው። ሲገቡበት ደግሞ ትንሽ አይመቻቸውም፣ ምቾት ያነሳቸዋል ማለት ነው። ለዚህ ነው ሰዎች ብዙ ጊዜ ለውጥን የማይፈልጉት ብዬ ነው የማስበው። እንግዲህ ኦኬ፣ ስላልተዘጋጁት ማለት ነው። አልተዘጋጁም። ሁለቱም ደግሞ ፈተና ይበዛባቸዋል። ፈተና ያለው አይመስልም በውስጡ። ይሄ ኖ ፔን ኖ ጌን የሚባለው ነገር አለ። የትኛውም ህይወት ውስጥ ዋጋ መክፈል አለብህ። ትልቅ ነገር ለማግኘት ትልቅ ዋጋ መክፈል አለብህ ማለት ነው። ያንን ዋጋ ደግሞ ሰዎች መክፈል አልፈልግም። ለዚህ ነው ማለት ነው በብዛት። በጣም ጥሩ፣ እናመሰግናለን ንጉሱ። ወደ አንተ መጥቻለሁ። ብዙ ሰዎች ለውጥን ይፈራሉ። ለምንድን ነው ለውጥን የሚፈሩ? ለውጥ ያስፈራሉ? አመሰግናለሁ። አንተም እንዳነሳው እዚህ ጋር ወንድሜም እንዳነሳ ለውጥ ቃሉ ቀላል ሲሆኑ ግን ደግሞ ስለ ለውጥ ሲወራ ብዙ ሰዎች ለውጥን ይፈልጋሉ፣ ግን ለውጥን ደግሞ ይፈራሉ። ለምንድን ነው የሚፈሩት ብለን እንደ ፖይንት ካነሳ ነው በእኔ ግምት አሁን ብዙ ሰው ለውጥን የሚፈራበት ዋና ምክንያት ቢወድቅስ ብሎ ወይም ደግሞ ቢከስርስ ብሎ ይፈራል። ኪሳራን ይፈራል። በምሳሌ ለመግለጽ አይል አንድ ቢዝነስ አንድ ሰው አንድ አነስተኛ ስታርታፕ ቢዝነስ ለመጀመር ያስብና ቢወድቅስ ብሎ ይፈራል። ለምንድን ነው መውደቅን ወደ አይምሮ ማምጣት የጀመረ? ከዚህ በፊት ቢዝነስ ሞክሮ ስለማያውቅ ሊሆን ይችላል። ከዛ ደግሞ የወደቁ ሰዎችን በመስማት ሊሆን ይችላል። ፕላስ በራሱም ደግሞ ነገሩ ስላልጀመረ ስላልሞከረ ከባድ ተራራ መስሎ ሊታየው ይችላል። ስለዚህ በዚህ አንጻር ሰዎች ውድቀትን በመፍራት ለውጥን ይፈራል። ውድቀት ደግሞ በለውጥ ሂደት ውስጥ ውድቀት ወደ የምንፈልገው ነገር የሚያሸጋግረን እንጂ
እዛው የሚያቆመን ነገር አይደለም። ስለዚህ ይህንን ምን ማድረግ አለብን? ጥሶ መውጣት፣ መጀመር፣ መሞከር መቻል አለበት። ለምንድን ነው የሚፈራ? ሌላኛው ደግሞ ከለመዱት ነገር ወጥቶ አዲስ ነገር መጀመር ያስፈራል። ሲጀመርም አዲስ ነገር ያስፈራል እኮ። አዲስ ነገር ሲጀመር አዲስ ሀሳብ ራሱ ማሰብ ሲጀመር ይሄ እኮ የሰይጣን ሊሆን ይችላል፣ ይሄ እኮ የእንትን ሊሆን ይችላል ብሎ ሀሳቡ ራሱ የሚያስፈራበት ጊዜ ላይ ነው ያለው። አንዳንድ ጊዜ ሀሳቡም ያስፈራ ፕላስ ደግሞ ውድቀትም ያስፈራ። ስለዚህ ብዙ ሰዎች ከእንደዚህ አንጻር ለውጥን ይፈራል፣ ግን በልባቸው ይፈልጋሉ። ተግባር ላይ ሲደርሱ ደግሞ ወገቤን ያዙኝ የሚል አይነት ውስጥ ይገባሉ ማለት ነው። ስለዚህ ይህን ጥሶ ካለፉ ለውጥ ማምጣት ይችላሉ። አመሰግናለሁ። በጣም ጥሩ ነው። እናመሰግናለን። እንግዲህ ወዳጆች ለውጥ ያስፈራል፣ ግን ከፈራችሁ ወደ ኋላ ትመለሳላችሁ። ከቀጠላችሁ ደግሞ የምትፈልጉ ነገር ማሳካት ትችላላችሁ። ወደ ቶላ እንመለስ። ብዙ ጊዜ ለውጥ ያስፈራል። የሚያስፈራ ለውጥ ደግሞ እንዴት ታዲያ ወደ ውስጥ ደግሞ አልፈን መጓዝ እንችላለን? የምንፈልገው ለውጥ ጋር እንዴት እንደርስ እንችላለን? አመሰግናለሁ ታዬ። ያው አሁን እንደተባባል ነው ለውጥ ያስፈራል። አዎ ያስፈራል። ግን ደግሞ ይሄኛውን ፍርሃቱን ደግሞ እንዴት ነው ጥሰን የምናልፈው የሚለው ነገር የመጀመሪያው ነገር የፈለግነውን ነገር የምር ከውስጣችን ትልቅ ፍላጎት ሊኖረን ይገባል ብዬ ነው የማስበውና ትልቁ ነገር ፍርሃትን የምናሸንፍበት አንደኛው ምክንያትና አንደኛው መሳሪያ ትልቁ መሳሪያ መድፈር ብቻ ነው፣ መጀመር ነው ማለት ነው። የምንፈልገውን ነገር መጀመር ከጀመርነው በኋላ መሀል ላይ ሰዎች ያንን ስራ ከጀመሩ በኋላ ዝም ብሎ መስራት ብቻ ሳይሆን ስለ ለውጥ ሂደቱን ራሱ ማወቅ አለባቸው። ፕሮሰሱን ማወቅ አለባቸው። ፕሮሰሱ ምን ያደርጋል? ውስጥ ላይ ህመም አለው ብለናል፣ ያናውጣል ብለናል። ይህንኛውን ካወቁ በኋላ መቀጠል ይችላሉ። አንድን ነገር ከጀመሩ ጀምሮ መጨረስ መልመድ አለባቸው። አንድን ነገር ጀምሮ ኮንሲስታንሲ የሚባል ነገር ይኖራል። አንድ ሰው ስኬት ጋር ለመድረስ የምፈልገው አይነት ጋር ለመድረስ ይጀምራል። የጀመረውን ነገር ደግሞ ይቀጥላል። በምን ውስጥ? በጽናት ይቀጥላል ማለት ነው። በድርጊት ይቀጥላል ማለት ነው። የትኛውንም ነገር ካልጀመር ነው ዛሬ ነገ እያልን ብዙ ነገሮችን እናስባለን። ጅማሬ ያሌለው ነገር መጨረሻ አይኖረው። ስለዚህ ጀምረ መጨረስ ነው። መጨረሻ መሀል ላይ ደግሞ የሚያስፈልጉ እነኛን ነገሮች የተለያዩ ስልጠናዎችም ደግሞ በራሳችን ላይ በደንብ መስራት፣ ስለ ለውጡ ፕሮሰሱን በደንብ ማወቅ ያስፈልጋል ባይነኝና በዛ መሀል ላይ ደግሞ ስልጠና ስንል ብቻችን መስራት ሳይሆን እኛ ደግሞ ወደ ስልጠናው ወደ ለውጡ ስንገባ ከኛ ጋር የሚሰሩ ሰዎች በጣም አስፈላጊ ናቸው። አንዳንድ ጊዜ ጠንክሮ መስራት ብቻ ሳይሆን እኛ የምንሰራው ስራ ከሰዎች ጋርም ደግሞ ከማን ጋር ነው የምንሰራው? አንዳንድ ጊዜ አንድን ስራ እንጀምራለን፣ ከዛ በኋላ ኔጋቲቭ ሰዎች ይበዙብናል። ከእንደዚህ አይነት ሰዎችም ራሳችንን መጠበቅ በጣም ያስፈልጋልና ይህኛውን ፕሮሰሱን እያለፍን ከጊዜ በኋላ ወደ ትልቁ ስኬታችን መድረስ እንችላለን የሚለውን ሀሳብ አለኝ። ከዚህ እናመሰግናለን። በጣም ጥሩ ሀሳብ ነው። እንግዲህ ለውጥ ሲባል ወደ ለውጥ አንድ ሰው ያስባል። ካሰበ በኋላ ደግሞ ወደ ተግባር ለመግባት እንደው ምን ይባላል? አስቦ ያስበውን ወደ ለውጥ ለመግባት 7 ጫማ ይጨርሳል። ያን ተግባር ያን ውጤት ለማምጣት ይባላል። እንግዲህ ብዙ ጊዜ 7 ጫማ ማለት በጣም ብዙ ነው። ስንት ዓመት ብዙ ሰው ደግሞ ያስባል። ያንን ያስበውን ደግሞ ወደ ተግባር አይቀይራል። ይሄ ደግሞ ምን አክል ተስኖ ያመጣል ሰዎች ላይ? ሐሳቡ ተግባር ከሌለ በሐሳብ ብቻ የጦዘ ትውልድ። ይሄ እንዳይሆን ደግሞ ወደ ተግባር እንዲሄድ ምን ነገሮችን ማድረግ አለብን? ወደ ነው። እሺ፣ አመሰግናለሁ። ጥሩ ሀሳቦች ነው እያነሳቸው ያላችሁ። እውነት ነው። ለውጥ ላይ ብዙ ሰዎች ለውጥን ያስባሉ፣ ግን ደግሞ ያ ለውጥ ተግባር ከሌለ ያው ውሃ ቅዳ ውሃ መልስ ወይም ደግሞ ባለበት ርገት የሚባል ህይወቱ መምራት የሚችሉ ይሄ ደግሞ ከባድ ነው። ባለበት ርገት ያው ለእኛ አልተፈቀደም። ባለበት ርገት ትእዛዝ የሚቀበሉ ሰዎች አሉ እና አንድ ሰው በሀሳቡ ካሰበ ግዴታ ያን ሀሳብ ወደ ውስጡ ወስዶ ትክክል ነው ትክክል አይደለም የሚለውን በደንብ ማረጋገጥ አለበት። ከዛ በኋላ እዛ ላይ ፈጣሪን መጠየቅ ካለበትም ፈጣሪውን ጠይቆ ከዛ በትንሹ መጀመር መቻል። ለምሳሌ አንድ ሰው በቃ ኃይለኛ ጸሎተኛ ሆናለሁ ብሎ ወይም ደግሞ አማኝ ሆናለሁ ብሎ ከተነሳ ይሄንን ሀሳብ ትክክል መሆኑን ከተገነዘበ ከዛ በኋላስ ምን ይመጣል የሚለው መጨረሻውን ማሰብ፣ መጨረሻው ከፈጣሪ ጋር ኮሚኒኬት አርቆ በደንብ ውጤት ማምጣት ይችላል። በእምነት። ስለዚህ ምን ማድረግ አለበት? ተነስቶ ጠዋት ጸሎት ማድረግ መጀመር አለበት። ሳይተኛ ማታ ጸሎት ማድረግ አለበት።
ወደ ቤተ እምነት እየሄደ መጀመር መቻል አለብን። በጥቃቅን ነገሮች ካልጀመረ ዛሬም ነገ ትልቅ ነገር የሚጠብቅ ከሆነ ለውጥ ደግሞ ከትልቅ አይጀምርም። ከትንሽ ነው ወደ ትልቅ የምንሄደው እንጂ ከትልቅ ወደ ትንሽ አንመጣም። ስለዚህ መጀመር፣ ከዛስ መቀጠል፣ ከዛስ ወደምፈልገው ቦታ መገዝገዝ ወይም መጨረስ የሚባል ነገርም የለም። በህይወት ኦልሬዲ መጨረሻ የላትም። ህይወት እየኖርን እንቀጥላለን። ስለዚህ ይህንን በደንብ አድርጎ ከትንሹ ጀምሮ ካልተገበረ ያ የሚፈልገው ነገር አያመጣም። ስለዚህ ዋና ትልቁ ነገር የተግባር ሰው መሆን መተግበር ነው። ከትንሹ መጀመር ትልቁን ሀሳብ ጋር ለመድረስ የሚል ሀሳብ አለኝ። አመሰግናለሁ። እናመሰግናለን። ነገ እንግዲህ ስኬት ለውጥ ጎዳና የአንድ ሰው ያሰበ ሀሳቡን ደግሞ ወደ ተግባር ከቀጠልን ከትንሽ ነገር ወደ ትልቅ ነገር ማድረግ ይችላል። ወደ ተወዳጅ መለስ ከትንሽ ነገር ብዙ ሰው ደግሞ ትልቅ ነገሮች ያስቡ ስለሚነሳ ከትንሽ መጀመር አይፈልግም። እንደዚህ አይነት ሰዎች ምን ትላለህ? ምገርም ነው። አሁን አብዛኛውን ጊዜ አሁን ያነሳው ሀሳብ በጣም ትልቅ ሀሳብ ነው። ሰዎች እድገትን ይፈልጋሉ፣ ግን ደግሞ መጀመር ይከብዳቸዋል፣ ወይ ደግሞ ስኬት በአንድ ጊዜ ብቻ በሮ ጫፉን የምነካ ይመስላቸዋል። ይሄ ማለት አንድን ነገር ስንጀምር ያንን ነገር ከጀመርን በኋላ ጎል እናስቀምጣለን። ሰዎች ያንን ጎሉን ብቻ አቺቭ ለማድረግ ነው መሞክሩት ብዙ ጊዜ ማለት ነው። ግን ጎሉን አቺቭ ከማድረጋችን በፊት ትንሽ ነገር ከጀመርን በኋላ በየቀኑ ደግሞ በራሳችን ላይ መስራት አለብን። ይሄ ማለት ማንነታችን በየጊዜው መቀየር አለበት ማለት ነው። በየጊዜው መገንባት አለበት ማለት ነው። በአንድ ጊዜ የሚሳካ ምንም አይነት ነገር የለም። በየቀኑ ጥቃቅን ነገሮች ነው። እንደውም ምን ይባላል፣ አንድን ነገር ስኬታማ መሆን ከፈለግ ፖዚቲቭ ነገር የሆነውን ነገር ያ ጎልህን ካስቀመጥክ በኋላ ጎልህን በየቀኑ 1% ስተገብረው 1% በየቀኑ ስታደርገው ከጊዜ በኋላ ኦልሞስት በአመት ወደ 37% አካባቢ እጥፍ ታድጋለህ ይባላል። ይሄ እንግዲህ 37% የሚያድገው አንድ ጊዜ በሰራው ነገር አይደለም፣ በየቀኑ በሰራው ነገር ነው። በየቀኑ በራሱ ላይ በሰራ ነገር ምን ያስፈልጋል ማለት ነው። ስኬት ማለት ራሱ ሂደት ነው። በቃ ለምሳሌ አሁን አንድ መሰላል ላይ ቤት ላይ መውጣት ከፈለግ በአንድ ጊዜ አይደለም እንደ ወፍ በር የሚወጣው። እሱ ነው ምን ታደርጋለህ? መሰላል ላይ 1 2 3 እያልክ አይደለም የምትወጣው። ጀስት ስኬትም እንደዛ ነው። በየጊዜው የምታደርጋቸው ጥቃቅን ነገሮች ተደምሮ ትልቁን ስኬት ያመጣሉ ነው። እዛ መሃል ላይ ደግሞ ምናልባት ቅድም እንደተባባልነው ብዙ ፈተናዎች ሊመጡ ይችላሉ። አብዛኛውን ጊዜ ደግሞ ሰዎች ስኬታማ የማይሆኑበት ምክንያት አንድን ጎል ያስቀምጣል፣ ህልማቸውን ያስቀምጣሉ። ያንን ህልማቸው እውን አደረጉ። ለምን ከተባለ እነሱ የሚፈልጉት ያንን ስኬቱን የመጨረሻውን ብቻ እያዩ እዛ መድረስ ይፈልጋሉ። ግን ያንን ህልማቸውን እውን ከመድረጋቸው በፊት እዚህ ጋር ሰውየውን መስራት አለ። ሰውየው ያንን ህልም እውን ማድረግ የሚችል ሰው ሆኗል፣ ማንነቱን ተላብሷል። እሱን በየቀኑ በራሱ ላይ መስራት አለበት ማለት ነው። ያንን ከሰራና ለምሳሌ በቀላሉ ምሳሌ ላስረዳ። ለምሳሌ አንድ አትሌት ዋንጫ ወይ ደግሞ ወርቅ ማንሳት ይፈልጋል እንደ ሀገር። ስለዚህ ተቀምጦ አንድ ቀን ያንን ወርቁን ከማምጣቱ በፊት ያንን ወርቅ የሚያመጣ አትሌት ራሱን ማድረግ አለበት ማለት ነው። ራሱን ማብቃት አለበት ማለት ነው። ህልማችንን ስናስቀምጥ ወደ ለውጥ ስንሄድ ወደ ለውጡ ጎዳና ስንገባ ለውጥ ውስጥ ራሳችን ሰርተን ነው ራሳችን ማግኘት አለብን። እኛ ሰርተን ራሳችን ስንሰራ ያ ሰውየው ተለውጧል። ሰውየው ከተቀየረ በኋላ የምፈልገውን አይነት ነገር በቀላሉ ማግኘት ይችላል እንደማለት ነው። ስለዚህ ይሄን ይመስላል። ታዚያ ማሰክላል። ዋው! ግዴታ አንድ ሰው ለውጥ ስኬታማ ለመሆን ራሱ ላይ መስራት አለበት። የለውጡ ጅማሮ ራሱ ራስን መቀየር። ራስን ካልቀየር እንኳን አገርን አይደለም ቤተሰብን መቀየር አይቻልም፣ ጓደኛን መቀየር አይቻልም፣ አባት ልጁን መቀየር አይቻልም። ስለዚህ ጅማሮዋ ከየት ናት ማለት ነው? ከራስን መቀየር። ለውጥ ከየት ይጀምራል? ከዚህ ይጀምራል። ራስን ከቀየርኩን ከዛ በኋላ ዓለምን መቀየር ቀላል ነው። ስለዚህ አንድ ሰው ስኬታማ መሆን ከፈለገ ከትንሹ መጀመር አለበት፣ ራሱ ላይ መስራት አለበት። እነዚህ ራሱ ላይ ከሰራ ደግሞ በየጊዜው እያሳደገ ራሱንም እያሳደገ የሚፈልገው ነገሮችን ውስጥ ደግሞ እያደገ ብዙ ነገሮች ማሳካት ይችላል። ዋው! እንግዲህ አድማጮቻችን ብዙ ነገሮች እንዳተረፋችሁ ባለሙሉ ተስፋ ነኝ። መጠየቅ የምትፈልጉ ነገሮችን በጽሁፍ ጠይቁን፣ በቴክስት ጠይቁን። እነዚህ ነገሮች ላይ ደግሞ ሊቴል ድጋሜ እንደምንገናኝ ባለሙሉ ተስፋ ነኝ። መልካም እና ሸጋ ጊዜ ይሁንላችሁ። ቴንክ ዩ። እናመሰግናለን።